ወንድሞቼ እንደ ወንድም ልምከራችሁ ሴት ላይ ጥገኛ ሆኖ መኖር አላህ ፊትም አያስመሰግንም ሰው ፊትም ጀግና አያስብልም والله አሚን አሚን ያ ረብ العالمين جزاك الله خير ጀግና አያስብልም እሱ እኮ ብዙ ሴቶችን ጀንጅኖ ከነሱ ብር ይቀበላል ተብሎ ይወራል ሞባይል ይቀያይራል ልብስ ይቀያይራል ጫማ ይቀያይራል ስላንተ የሚያወራው እኮ ጀግና አድርጎ አይደለም እኮ የሚያወራክ ቅምጥ መሆንን ነው እየተናገረ ያለው ታሲ ቅምጥነትን ነው እየተናገረ ያለው እንጂ ምንም ጀግንነትን አይደለም እየተናገረ ያለው ስለዚህ ሰርታችሁ ብሎ ወንድሞቼ የገቢ ምንጫችሁን የዘጋውባችሁ ደግሞ ይቅርታ አድርጉልኝ መዘጋት ስላለበት ነው ኢንሻአላህ መዝጋቱ ወደፊትም ይቀጥላል ላገባ ጨርሰን ነበር ምን አገባኝ ታዲያ አግቢዋ ከተመቸሽ እንዴ እኔ እኮ እዚህ ጋር እየፈረድኩላችሁ እኮ አይደለም እንዴ አድርጎ አግባ አታግቢ አይደለም ተመችቶሽ ልታገቢ እኮ አግቢው በኋላ ግን መተሽ አልፈታሽም 200,000 ብር ክፈይ አለኝ የሱን ቁጥር ቀበለሽና 400,000 ብር አድርገው ለዋለሁ ወንድሜ ማለት ነው እንታል አምር ምንም እንትን የለውም አትቀየም ቀለል አድርጎ ማየት እኮ ነው ጉዳዩ እንዲም ቢካለ እንዲና ዞርዋለን